እንደምታውቁት ከከተማ ውጪ ነው የኔ ስራ። አሁን ደግሞ ወደ ከተማ ተመልሻለሁ። ኦልሞስት ለ6 ወር ያህል እንጀራ አልነካንም ነበር። ስለዛ ዛሬ ቴስት የምናደርግበት ቀን ነው። ያው እቺ ሳላድ ትባላለች። ያራዳ ልጆች ጽድት ተብለን እንከፍታታለን። ብራዘር 6 ወር በያለሁ በርገድ እናረጋታለን። ጸዴ መዓዛ ያላት እንጀራ ማለት ነው። ቋንጣ ፍርፍሪያንስ በሰማአም በቃ ልነግራችሁ አልችልም። ሸታው ራሱ ናፍቆኝ ነበር። ጠቅለል ልናረገው አሰብንና ለካ እጄን አልታጠብኩም። አስቡት ከነካሁት በኋላ ታጥበን ከቻልን በቃ ጠቅለል አድርገን ይሄ የ6 ወር የ5 ወር እላችንን ያራዳ ልጅ የምር በቃ የእንጀራ ስሜት ማለት ነው። የትኛውን በርገር የትኛውን ፒዛ አይተካው። በቃ ሀበሻ እንጀራ ደሙ ነው ማለት ይቻላል። በቃ አላዩ ላይ ፔፕሲ ጣል እያደረግን በቃ ማስገባት ነው። ያራዳ ልጆች ደስታዬን ተካፋይ ስለሆናችሁ ይመቻመቻችሁ፣ እየበላችሁ እየጠጣችሁ ፒዛይ